ሙሉ ለሙሉ የተጠናቀቀ ዲጂታል ካርታ የተዘጋጀለት ሌክዠሪ ቤት ነው ዛሬ ማሳያችሁ። ተከታተሉኝ። ግን መጀመሪያ ከዚህ ልጀምር። ይሄ ኦፕን ኪችኑ ነው። ይሰማል አይደል? ይሄ ኦፕን ኪችኑ ነው። በመጀመሪያ ከበር ስትገቡ የምታገኙት የክፍት ኪችን ማለት ነው። ከዚህ ጀምርና ይሄ የምታዩት ሰፋ ተደርጎ የተሰራ መንቀሳቀሻ ክፍት ተደርጎ የተሰራ ኦፕን ኪችን ነው። በመቀጠል ሄዳ ወደ ሳሎን ነው። ይሄ ዳይኒንግ ነው፣ የመመገቢያ ክፍሉ ማለት ነው ቦታው። ከዛ ቀጥሎ ይሄ ማረፊያ ክፍል ነው። እያንዳንዱ ቦታ ክፍትና ነፃ መንቀሳቀሻ ያለው ትርፍ ቦታ ተዘጋጅቶለት ነው። በመቀጠል የምንሄደው ወደ ባልከኒ ወይም ደግሞ ወደ በረንዳው ነው ማለት ነው። ይሄ በረንዳው ነው። የበረንዳውን ወይም ደግሞ የባልከኒውን ስፋት እያያችሁ ነው። ከመቀመጫው በተጨማሪ ሰፋ ተደርጎ የተሰራ መንቀሳቀሻ ማለት ነው። ለእረፍት፣ ለመዝናኛ፣ ሻይ ቡና ለማያ፣ ከእንግዳ ጋር ለመወያያ የሚሆን ቦታ ማለት ነው። በመቀጠል የምንሄደው ወደ ማስተር ቤድሩም ነው። ማስተር ቤድሩም ይሄንን እያያችሁት ከዛ በመቀጠል ወደ ማስተር ቤድሩም እንሂድ። ይሄ እንግዲህ ከክፍል ወደ ክፍል ከመኝታ ክፍል ወደ መኝታ ክፍል የምንተላለፍበት ኮሪደር ነው የሚባለው ኮሪደራችን ነው። ከዛ በመቀጠል የምንሄደው ወደ ማስተር ቤድሩም ነው። ከማስተር ቤድሩሙ በደንብ ከማየታችን በፊት ቁምሳጥኑ ነው። ቁምሳጥኑ ወደ 3 ሜትር ርዝመት ያለው ቁምሳጥን ነው። እንደምታዩት ሰፋፊ ነው። አሁን መብራት ስላልተገጠመለት ነው ውስጡ በከፈታችሁት ቁጥር ይበራል ማለት ነው ማታ ማታ። ይሄ እንግዲህ ማስተር ቤድሩም ነው። ስፋቱን አያችሁታ። በመቀጠል የምናየው የራሱ የፀሐይ ብርሃንና የተፈጥሮ ብርሃን ንፋስ ማስገቢያ መስኮት አለው። ከዛ ይሄ ባልከኒው ነው። ምናልባት ጨለም ስላለ ላይታያችሁ ይችላል። ከሳሎኑ ጋር ወይም ደግሞ ከዋናው ቤት ጋር የተያዘ ነው ማስተር ቤድሩሙ ወይም ደግሞ ዋናው መኝታ ክፍል ማለት ነው። በመቀጠል የምንሄደው መታጠቢያ ክፍል ነው። የራሱ መታጠቢያ ክፍል አለው ማስተር ቤድሩሙ። ይሄንንም እንደምታዩት ሰፊ ነው። ባጋ መታጠቢያ ቤት ነው ደግሞ እንግዲህ በመቀጠል የምንሄደው ወደ ሁለተኛው መኝታ ክፍል ማለት ነው። ሁለተኛው መኝታ ክፍል ደግሞ እንደምታዩት ነው። ይሄም የራሱ ቁም ሳጥን አለው። አልጋ ተቀምጦበት ፍሪ ቦታውን አያችሁት። ይቺ ቦታ ደግሞ ብዙ ጊዜ መብራት ከጠፋ በኋላ ማንበቢያ ክፍል፣ ራስ ማዳመጫ ምናምን ሆኖ መብራቱ ሲጠፋ ለብቻው ይበራል ማለት ነው እዚህ ጋር። ከዛ በተጨማሪ ግን ይሄም እንደዛው የራሱ ባልከኒ ያለው ነፋስ መቀበያ ማለት ነው። ወጣ ብላችሁ ነፋስ መቀበል ትችላላችሁ እዚህ ጋር ማለት ነው። ከዛ በመቀጠል የምናየው የጋራ መታጠቢያ ክፍል ነው። ይሄ ደግሞ የጋራ መታጠቢያ ክፍል ነው። አያችሁት ርዝመቱ ስፋቱ ፍሪ ሆኖ ከሁለት ሶስት ሰዎች ተጠቃሚያ ነው። እዚህ ጋር ከመጸዳጃው ጋር አብሮ የተሰራ መታጠቢያ ክፍል አለ። እዚህ ደግሞ ሰው የሚጠቀም ከሆነ ደግሞ ሻወር እየወሰደ ካለ በተጨማሪ እዚህ ጋር መታጠቢያ ክፍል አለ ማለት ነው። ከዛ በመቀጠል የምንሄደው ሶስተኛ መኝታ ክፍል ነው። ይሄ የልጆች መኝታ ክፍል ነው። እንግዲህ ይሄ ማሳያችሁ ሳምፕል ሃውሶችን ነው። በዚህ ስታንዳርድ በሚሰሩት ቤቶችም ከላይ አሉ። ይሄ የልጆች መኝታ ክፍል ነው። ሁለት አልጋ አስቀምጧል። እዚህ ጋር ሶስተኛ አልጋ ማስቀመጥ የሚችል ሰፊ ነው። ይሄም እንደ ማስተር ቤድሩም ነው። እዚህ ጋር የልጆች ማንበቢያ ክፍል ነው። እንግዲህ እንደምታዩት ነው። ይሄ እንግዲህ ሲግናል ለሚገኘው አሁን ያሳየኋችሁ 290 ካሬ ነው። ከዛ በተጨማሪ ግን እንደዚሁ ቦሌ ኤርና ሞልና አትላስ ጋር እየገነባናቸው የሚገኙ የተናጠል ካርታ የተዘጋጀላቸው ቤቶች አሉ። በዚሁ ስታንዳርድ ማለት ነው። ግንባታ ላይ ያለቀም ከፈለጋችሁ ስልኬን ከታች ካፕሽን ላይ ያስቀምጥላችኋለሁ። ለበለጠ መረጃ ደውሉልኝ። ያለቁም ፕሮግረስ ላይ ያሉም አሉ። እኔ ቤዛ ነኝ። ሙሉ መረጃ ለማግኘት ደውሉልኝ። ቻው።